ችየው ኖሬ ነበር የውስጤን አምቄ ከእንግዲህ ሳልችል ሚስጥሬን ደብቄ እየዋለ ሲያድር ባሰብኝ ጭንቀቴ እስኪ መላ በይ እርጅኛ አብሮ አደጌ በጣም የገረመኝን የሰውና የእግዚአብሔር ልዩነት ላሳያችሁ። እሺም ሰው ነንና ስናጠፋ፣ ስንበድል፣ ስንሳሳት ብዙ የማይሆኑና የማይገቡ መጥፎ ነገሮች ውስጥ ስንገባ ህይወታችን ልክ እንደዚህ ብልሽት ይልና የሆነ ነገር ገብቶን ምህረትን ስንፈልግ ራሳችንን ለማሻሻል ስንጥር ለሰዎች የምንታያቸው ልክ እንደዚህ አዲስ መንገድ ጀምረን ነገር ግን ብዙ ጠባሳዎቻችን ያጠፋናቸው ጥፋቶች የተጨማደደ ማንነታችን ልባቸው ውስጥ ቀርቶን እንዲህ ነበርክ እኮ ይሉናል። ፈጣሪ ዘንድ ግን ምህረቱን ስንለምንና ራሳችንን ስናሻሽል የምንታየው ልክ እንደዚህ ንጹህና አዲስ ሆነን ነው። ጥፋታችን ሁሉ ተሰርዞልን አይገርምም?